እስኪል ዛሬ ቀለል ባለና አጥር ባለ መልኩ ይህንን የመሰለ የማይክ ተምኔል ጽድት አድርገን ዲዛይን እናደርገዋለን። በዚህ ጊዜ እንደ እስኪል የመሰለ ወርቅ ነገር የለም። ብዙዎቻችሁ ኮሜንት ላይ ዳጎስ ያለ ወይም ደግሞ ከፍ ያለ ዶላር ማግኘት ፈልጋለሁ ምን ላርግ ትሉኛላችሁ። ዛሬ ለዛ የሚሆን መፍትሄውን ይዤ መጥቻለሁ። ይህም በግራፊክ ዲዛይን ውስጥ ተምኔል ዲዛይን ስኪል በጣም ጥፍጥና ቀለል ባለ መልኩ አሳያችኋል። ከዛ እናንተ ይህንን ስኪል ከተማራችሁ በኋላ የተለያዩ ፍሪላንሲንግ ወይም የኦንላይን ፕላትፎርሞችን በመጠቀም ስኪላችሁን በመሸጥ ወይም ሰርቪስ በመስጠት ፈርጠም ያለ ዶላር መስራት ትችላላችሁ ማለት። ስለዚህ ከናንተ የሚጠበቀው ምንድነው? ምንም አይደለም። ይህን ቪዲዮ የምታዩበት ስልካችሁና ሁለት አፕሊኬሽን ብቻ ናቸው። አፕሊኬሽኖቹም ፒክስል ላብ እና ሪሙቭ ቢጂ ናቸው። በቃ አለቀ። አሁን በቀጥታ ወደ ግራፊክ ዲዛይኒንግ እንሄዳለን። ቆይ ወዴት? ይህንን ቪዲዮ ለብዙ ሰው እንዲደርስ ቪዲዮ ላይክ አድርጉት። እንዲሁም ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ጆይን አድርጉ። እንዲሁም ሼር እና ኮሜንት እንዳይረሳ። በቀጥታ ወደ ተምኔላችን እንሄዳለን። ስለዚህ አሁን ይሄ በምስሉ ላይ የምታዩት የማይክን ተምኔል ነው ዲዛይን የምናደርገው። ስለዚህ የትኛውንም የዩቲዩብ ተምኔል ዳውንሎድ ለማድረግ በቀጥታ ወደ ዩቲዩብ ትገባላችሁ። ዩቲዩብ ላይ ከገባችሁ በኋላ የምትፈልጉትን የዩቲዩበር ስም እዚህ ጋር ሰርች ታረጋላችሁ ማለት ነው። እኔ የማይክ ስለሆነ ዩቲዩበርስ ብዬ ሰርች አረጋለሁ። ከዛ በኋላ በቀጥታ የማይክን ተምኔል ዳውንሎድ እናረጋለን ማለት ነው። ይሄኛው ነው የማይክ ተምኔል ዲዛይን ለማድረግ የፈለግነው። ስለዚህ እዚህ ጋር የሶስት ሰረዟን ምልክት ክሊክ በማድረግ በቀጥታ እዚህ ጋር ሼር የምትለዋን ወርጄ ክሊክ አረጋታለሁ። ከዛ በኋላ እሷን ኮፒ ሊንክ እላታለሁ ማለት ነው። እሷን ክሊክ ካደረኩ በኋላ በቀጥታ ወደ ጉግል እሄዳለሁ። ጉግል ላይ ከሄድኩ በኋላ ተምኔል ዳውንሎደር ብላችሁ ሰርች ታረጋላችሁ ማለት ነው። ስለዚህ ተምኔል ዳውንሎደር ብላችሁ ሰርች ታረጉ በቀጥታ የመጀመሪያውን ዌብሳይት ክሊክ አድርጋችሁ ትገባላችሁ። እዚህ ጋር ቀይ ምልክት ያላት ልጅኛው ማለት ነው። ስለዚህ እሷን ክሊክ አድርጌ እገባለሁ ማለት ነው። ቅድም ኮፒ ያረኩትን ሊንክ እዚህ ጋር መጥቼ ፔስት አረጋታለሁ። እዚህ ጋር ኮፒ ኤንድ ፔስት ኤኒ ዩቲዩብ ቪዲዮ ሊንክ ወይም ደግሞ ተምኔል ይላል። ስለዚህ እሱን መጥቼ እዚህ ጋር ፔስት ሳረገው እንደዚህ በቀጥታ ተምኔሉን ያመጣልኛል ማለት ነው። ስለዚህ እዚህ ጋር ዳውንሎድ የምትላለች እሷን ዳውንሎድ የምትለዋን ክሊክ በማድረግ ተምኔሉን ዳውንሎድ እንዳደረግ ይጋብዘኛል ማለት ነው። እዚህ ጋር ፒክቸሩን ፕረስ አድርጋችሁ ይዛችሁ እዚህ ጋር ዳውንሎድ ኢሜጅ የምትለዋን ክሊክ በማድረግ በቀጥታ ኢሜጁን ዳውንሎድ ማድረግ ትችላላችሁ። አሁን ተምኔሉን በሚገባ ዳውንሎድ አድርገናል። አሁን ምንድነው እናደርገው? ድጋሚ ይህንን ተምኔል ዲዛይን እናደርጋለን ማለት ነው። ቅድም እንዳልኳችሁ ተምኔሉን ዲዛይን ለማድረግ የሚያስፈልጉን ሁለት አፕሊኬሽኖች ናቸው። እዚህ ጋር ሪሙቭ ቢጂ እና እዚህ ጋር ደግሞ ፒክስል ላብ አፕሊኬሽን ብቻ ነው የምንጠቀመው። አሁን ባክግራውንዱን ሪሙቭ እናደርጋለን ማለት ነው። እዚህ ጋር ይሄው ባክግራውንድ ሪሙቭ የምትለዋል ክሊክ አድርገን ስገባ እዚህ ጋር አፕሎድ ኢሜጅ የምትላለች እሷን ክሊክ አድርገን እንገባለን። ከዛ በኋላ የማይክን ተምኔል እዚህ ጋር ባክግራውንዱን ሪሙቭ እናረጋዋለን ማለት ነው። እንደምታዩት በአጭር ጊዜ ጽድት አድርጎ ባክግራውንዱን ሪሙቭ ያደርግልናል ማለት ነው። እንደዛ ካረገልን በኋላ እዚህ ጋር ዳውንሎድ የምትል ታጋለች እሷን ክሊክ አድርገን ዳውንሎድ እናረጋታለን። ይሄው እንደምታዩት እዚህ ጋር ባክግራውንዱም ሪሙቭ ሆኖልናል። ማይክ ሸበላውም ይሄን ይመስላል ወርዶልናል ማለት ነው ወደ ጋላሪያችን ማለት ነው። ስለዚህ አሁን ወደ ምንፈልገው ተምኔል ዲዛይኒንግ እንሄዳለን ማለት ነው። ለዛ ደግሞ የምንጠቀመው ፒክስል ላብ ነው። ወደ ፒክስል ላብ አፕሊኬሽን እንሄዳለን። የትኛውን ግራፊክ ዲዛይን ለማድረግ ስትፈልጉ የምትፈልጓቸውን ማቴሪያል መጀመሪያ አዘጋጅታችሁ ማስቀመጥ ይኖርባችኋል ማለት ነው። ስለዚህ እኔ ያዘጋጀሁት ባክግራውንድ አለ እሱን አስገባለሁ። እንግዲህ ብላክ ብራውን የሆነ ባክግራውንድ ነው። ስለዚህ እሱን አስገባለሁ። እዚህ ጋር ከላይ እንደምታዩት የፕላስ ምልክት አለች እሷን ክሊክ አድርጌ በቀጥታ ፍሮም ጋላሪ የሚለውን ክሊክ ሳረግ በቀጥታ ሁሉንም ፒክቸር ያስመርጠኛል። እዚህ ያዘጋጀሁት ባክግራውንድ አለ እሱን አስገባለሁ። እሱን ክሊክ አድርግ በኋላ ከስር የራይት ምልክት አለች እሷን ክሊክ አድርጌ አስገባታለሁ። ይሄንን ፉል ስክሪን ለማድረግ እዚህ ጋር ከላይ የኤዲት ምልክት አለች እሷን ክሊክ አደርጋታለሁ። ከዛ በኋላ እዚህ ጋር የፖዚሽን ምልክቷን ክሊክ ሳረጋት በቀጥታ ከስር ይሄኛው 100% ስናደርገው ሙሉ ስክሪኑን ወይም ደግሞ ካንቫሱን ይሞላልናል ማለት ነው። ከዛ በኋላ ይሄኛው ራይት ብለን ክሊክ እናደርገዋለን። በቀጥታ ይሄ ወርክ ስፔሳችን ለተምኔል የሚሆን ሳይዝ ፊት አድርጎልናል ማለት ነው። እዚህ ጋር ሬሽዮ ምናምን ለማዘጋጀት ከፈለጋችሁ እዚህ ጋር ከላይ የሶስት ሰረዟን በመንካት ነው የምታስተካክሉት። ስለዚህ አፕሊኬሽን ፉል ኮርስ ስራልን ካላችሁ ኮሜንት ላይ አሳውቁኝ እሰራላችኋለሁ። በጣም ደስ የሚልና ቀለል ያለ አፕሊኬሽን ነው። በጣም ነው የምወደው እኔ ተምኔል እዚህ ላይ ነው ዲዛይን የማደርገው። ከዛ በኋላ ባክግራውንድ አስገብተናል። እንደምታውቁት አሁን ጽሁፎቹን በአግባቡ እናስገባለን ማለት ነው። እንደምታዩት መንግስት፣ ቤተሰብ እንዲሁም ደግሞ ትምህርት ቤት የሚሉ ናቸው። የመጀመሪያው ቤተሰብ የሚል ነው። ስለዚህ ቤተሰብ የሚል ጽሁፍ አስገባለሁ ማለት ነው። አሁንም ከላይ የፕላስ ምልክቷን ክሊክ በማድረግ ቴክስት የሚለዋል ክሊክ አድርጌ ገባለው። ከዛ በኋላ ቴክስታችን ኤዲት እናደርገዋለን። ኤዲት ለማድረግ እዚህ ጋር የእርሳስ ምልክቷን ክሊክ አድርገን ድጋሚ እርሳስ ምልክቷን ስነካት ቴክስቷን እንደፈለኩ ኤዲት ማድረግ እችላለሁ። ከዛ በኋላ ቤተሰብ የሚል ጽሁፍ እናስገባለን። የተለያዩ ፎንት ስላሉ ፎንቱንም አጀስት እናረጋለን ማለት ነው። ስለዚህ
ቤተሰብ ብለን እንጽፋለን። ቤተሰብ ብላችሁ ከጻፋችሁ በኋላ እዚህ ጋር ኦኬ የምትላለች እሷን ክሊክ ሳደርጋት በቀጥታ ቤተሰብ የሚለውን ጽሁፋችን እዚህ ጋር ይመጣልና ስለዚህ እሱን አጀስት እናደርገዋለን። እንደፈለግን ኤዲት ማድረግ እንችላለን ማለት ነው። ሳይዙን ለመጨመር ከፈለጋችሁ እዚህ ጋር ከጠርዝ ያለችው ነጥብ በመያዝ መጎተት መቀነስ ትችላላችሁ። ስለዚህ እንደዚህ ቤተሰብ የሚለውን ሰፋ እናደርገዋለን። ከዛ በኋላ ፎንቱን እናስተካክላለን። ፎንቱን ለማስተካከል ከስር እዚህ ጋር የኤ ምልክት ስንነካት እንግዲህ በተለያዩ ኤዲት የምናደርግባቸው ታጎች ይመጡልናል። ስለዚህ ፎንት የሚለውን መጀመሪያ እናስተካክላለን ማለት ነው። ኤቢ ወይም ደግሞ ፎንት የሚለውን ክሊክ አድርገን በኋላ በጣም የአሸን የሆኑ ፎንት ስታይሎች አሉ። ከነዛ ውስጥ ትመርጣላችሁ። እኔ እዚህ ጋር አረብኛ ላስገባ ወይም ደግሞ የመጀመሪያዎቹ አካባቢ እዚህ ጋር ቦልድ የሆኑትን መምረጥ ትችላላችሁ ማለት ነው። ይሄንን መርጫለሁ። ለምሳሌ ይሄው ቤተሰብ ይላል። እሱን አስገባለሁ። እሱን እስቲ ጎተት ተደርገው ወደዚህ እሺ፣ ይሄው በሚገባ አስገብተናል። ሁለተኛው ጽሁፍ ደግሞ መንግስት የሚል ነው ማለት ነው። መንግስት የሚለውን እሱንም እናስገባለን። እንግዲህ ከፖለቲካ ጋር እንዳታነካኩኝ። ድጋሚ ፕላስ ብለን ቴክስት ብለን እንመርጣለን። ከዛ በኋላ ቴክስታችንን ኤዲት እናደርጋለን። ይሄው ኒው ቴክስት የሚለውን ዲሊት አድርጌ በቀጥታ መንግስት ብለን እንጽፋለን ማለት ነው። ጽሁፍ የምናስተካክልበትና አጀስት የምናደርግበት መንገድ ተመሳሳይ ስለሆነ አንዱ ከገባችሁ ድጋሚ እየገባችሁ በመሞካከር የተለያዩ ነገሮችን አጀስት ማድረግ ትችላላችሁ። ምንም የሚከብድ ነገር የለውም ማለት ነው። እዚህ ጋር መንግስት ብየዋለሁ። ከዛ በኋላ አሁንም ድጋሚ ፎንቱን ተመሳሳይ እናደርገዋለን ማለት ነው። ፎንቱ እዚህ ጋር ይገኝልናል። ቅድም እንዳሳየዋችሁ እሷን እነካለሁ። ከዛ በኋላ እዚህ ጋር የቦልድ ምልክቷን እነካለሁ። ከዛ በኋላ ከስር ኦኬ እላታለሁ። እሱንም ትንሽ ሳብ ላድርገው ከዛኛው ማች እንዲያደርግልኝ ማለት ነው። ያው ቤተሰብ ብያለሁ። ከዛ በኋላ መንግስት ብያለሁ እዚህ ጋር። ከዛ በኋላ የሚቀረው ደግሞ ትምህርት ቤት ነው። ትምህርት ቤት የሚለውንም ድጋሚ እዚህ ጋር የፕላስ ምልክቷን እነካለሁ። ከዛ በኋላ ቴክስት ብዬ እሱን ኤዲት አድርገዋለሁ ማለት ነው። ከዛ በኋላ ኒው ቴክስት የሚለውን ዲሊት ካደረግን በኋላ ትምህርት ቤት ብለን እንጽፋለን። ትምህርት ቤትም ይሄው አስገብቻለሁ። እሱንም ሳብ አድርገን ከዚህ ጋር እኩል ወይም ደግሞ ማች እንዲሆንልን እናስተካክለዋለን ማለት ነው። ከዛ በኋላ ወደ ፎንት ድጋሚ እንመለሳለን። ፎንታችንም አስተካክለናል። ከዛ በኋላ እስቲ ሳብ እናድርገው ወደዚህ ማች እንዲያደርግልን ቤተሰብ መንግስት ትምህርት ቤት ብለናል ማለት ነው። ስለዚህ ትንሽ የመንግስት የሚለውን ትንሽ አነስ ስላለ እሱን ጎተት አድርገን ሰፋ እናደርገዋለን ማለት ነው። ስለዚህ እዚህ ጋር እንዲቀመጥ አሪፍ ነው። ስለዚህ አሁን ምንድነው የሚቀረው? እነዚህን ለመሰረዝ ቀይ አንደርላይን እና ማይክ ብቻ ነው የቀሩት ማለት ነው። ስለዚህ እነሱን እናመጣቸዋለን። መጀመሪያ አንደርላይኑን እናመጣዋለን። እሱን ዳውንሎድ ማድረግ ነው ጉግል ላይ። ስለዚህ ፍሮም ጋላሪ የሚለውን ክሊክ አድርገን በቀጥታ አንደርላይናችን እናመጣዋለን ማለት ነው። እሱን እዚህ ጋር የራይት ምልክቷን ክሊክ በማድረግ አስገባታለሁ። ከዛ በኋላ ከቤተሰብ እንጀምራለን ማለት ነው። ሳይዙን ቀነስ እናድርገው እስቲ። ይሄን ይመስላል። ስለዚህ ቤተሰብ የሚለውን ፊት እንዲያደርግልኝ እሱን እንደዚህ እናጠፋዋለን። ስለዚህ በቀጥታ ድጋሚ በመሄድ ይሄንን አንደርላይን አምጥተን ሌሎችም ላይ ሁለቱም ላይ እናስገባለን ማለት ነው። እሱም ተመሳሳይ ነው። ምንም ቀላል ነው፣ የሚከብድ ነገር የለውም። ስለዚህ እዚህ ጋር ቀነስ ስላርገው መንግስት የሚለውን ላይ እንደዚህ ፊት እንዲያደርግልን ትንሽ እስቲ ጨመር። አዎ እንደዚህ ካረኩት ይበቃል ማለት ነው። ቤተሰብ መንግስት ትምህርት ቤት ይላል ማለት ነው። አሁን የቀረን ማይካችን ብቻ ነው። ማይካችን ደግሞ ቅድም ባክግራውንዱን ሪሙቭ ያደረግነውን ፒክቸር እናመጣዋለን ማለት ነው። ፍሮም ጋላሪ የሚለውን ፕላስ ብለን ፍሮም ጋላሪ የሚለውን ክሊክ አድርገን በቀጥታ ማይካችን እናመጣዋለን ማለት ነው። ማይካችን እንደምታዩት ይህን ይመስላል። በጣም ነው ማደንቀው። በነገራችን ላይ ተከተሉት። በጣም ብዙ ጥሩ ሰርቪስ ይሰጣል። ይሄው ማይካችን እንደዚህ እናስገባዋለን። እስቲ እዚህ ጋር እስቲ ይሄው በቃ በጣም አሪፍ። ስለዚህ ተምኔል ዲዛይን አድርገን ጨርሰናል። እንግዲህ ኦልሞስት 99.9% ጨርሰናል። አሁን ምንድነው የሚቀረን? ይሄንን ኢሜጅ በቀጥታ ኤክስፖርት ማድረግ ነው የሚቀረን ማለት ነው። ስለዚህ የማይክ ተምኔል ይሄን ይመስላል። ስለዚህ አሁን ምንድነው የምናደርገው? ይሄንን ተምኔል በቀጥታ ኤክስፖርት ነው የምናደርገው። ቤተሰብ መንግስት ትምህርት ቤት ብለናል። እንግዲህ ኦልሞስት ሁሉንም ነገር ይመሳሰላል ብዬ አስባለሁ። የሱን ማቴሪያል የተጠቀምኩት የሱ ፒክቸር ብቻ ነው። ሌሎቹ ዳውንሎድ አድርጌ ነው። ባክግራውንዱም ጽሁፎቹም ሁሉንም እንደምታዩት እዚህ ጋር ነው አሁን ነው የሰራ ነው። ስለዚህ በዚህ መሰረት የፈለጋችሁትን አይነት ተምኔል ዲዛይን ማድረግ ትችላላችሁ። አካሄዱን ለማሳየት ነው። ከዛ በኋላ ኤክስፖርት ለማድረግ ከላይ የሶስት ሰረዟን ምልክት እንነካታለን። ከዛ በኋላ ኤክስፖርት ኢሜጅ የሚለውን ክሊክ በማድረግ ኢሜጃችንን ኤክስፖርት እናደርጋለን። ኤክስፖርት ስናደርግ እዚህ ጋር ብዙ ነገር ያስመርጠናል። ኳሊቲውን ዊድዙን ምናምን ያስመርጠናል። ዊድዙን ደግሞ ማስተካከል ይኖርባቸዋል። እዚህ ጋር 19 በ20 10 በ80 ለተምኔል ወይም ደግሞ ለዩቲዩብ ቪዲዮ ሳይዝ ማለት ነው። ስለዚህ ትክክል ነው። መጀመሪያ አስተካክየዋለሁ። ከዛ በኋላ ሴቭ ቱ ጋላሪ የሚለውን ክሊክ በማድረግ ፒክቸራችንን ዳውንሎድ ወይም ደግሞ ኤክስፖርት እናደርጋለን ማለት ነው። እሺ አሁን ከዚህ አፕሊኬሽን እንወጣና እስቲ ወደ ጋላሪ እንሄዳለን ማለት ነው። ጋላሪ ላይ ይሄንን ፒክቸር ዳውንሎድ ወይም ደግሞ ኤክስፖርት አድርጎልናል። እንደምታዩት ይሄን ይመስላል የማይክ ተምኔል ማለት ነው።
የመጀመሪያው ኦሪጂናሉ ደግሞ ይሄን ይመስላል። ስለዚህ ኦልሞስት ሁሉንም ነገር ይመሳሰላሉ። የሱ ብራይትነስ አለው፣ እሱ ብራይትነስ አልጨመርኩለትም። ስለዚህ በዚህ መሰረት ስኪል ከተማራችሁ በኋላ እንደዚህ አይነት ተምኔል ዲዛይኒንግ፣ ግራፊክ ዲዛይኒንግ ስኪል አንዱ ይሄን ይመስላል። ከነዛ ውስጥ አሁን በጣም አሪፍ የሆነው ተምኔል ዲዛይኒንግ ነው። ስለዚህ ተምኔል ዲዛይኒንግ ስኪል ደጋግማችሁ ተለማመዱና በአፕወርክ፣ በፋይበር፣ በተለያዩ የኦንላይን ፕላትፎርሞች በመግባት ተምኔል ዲዛይን በማድረግ ዳጎስ ያለ ክፍያ ወይም ደግሞ ዶላር ማግኘት ትችላላችሁ። አፕወርክ ላይም ፋይበር ላይም እንዴት ነው አፕላይ የማረገው ካላችሁ ደግሞ ቪዲዮ ሰርቻለሁ፣ ገብታችሁ እዩት ኢንዲስክሪፕሽን ላይ፣ እንዲሁም ደግሞ ዲስክሪፕሽን ላይም ሊንክ ይገኛል ማለት ነው። ስለዚህ ዛሬ የስኪል ቲፓችን ይሄን ይመስላል። በዚህ መሰረት ተምኔል ዲዛይን ማድረግ ትችላላችሁ። አንድ ትልቅ ችግር ፈተናል ብዬ አስባለሁ። ስለዚህ ላይክ እንዳይረሳ፣ እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዲሁም ለብዙ ሰዎች ሼር ማድረጋችሁ እንዳትረሱ። በቀጣይ አሪፍና አስተማሪ ቲፕ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።